ሰላም ቤተሰብ ሰላማችሁ ይብዛ። ጠፍቼ ነው የመጣሁት። የጠበቃችሁኝ ሰዎች ከነበራችሁ ወይም ከጠበቃችሁኝ አንድ ሁለት ትንሽ ችግር ገጥሞኝ ነው የጠፋሁት። ይህም ምንድነው? የመጀመሪያው ግሬቭ ዲዚዝ የሚባል በሽታ ይዞኝ ቆዳዬ ላይ ፊቴን አሳምሞኝ ነበር። የፊቴን ቪዲዮ የነበርኩበትን ሰርቼላችኋለሁ። የተወሰኑ ነገሮች ሪሰርች ማድረግ ስላለብኝ እሱን ሪሰርች አድርጌ ፖስት አደርግላችኋለሁ። በመቀጠልም ደግሞ ሀዘን ላይ ስለነበርኩኝ ነው የጠፋሁት። ይሄው እኔም እንደዚህ ከበሽታዬም ተፈውሼ ከሀዘኔም እግዚአብሔር የተመሰገነ ይሁን ተጽናንቼ ናግ ያደረገኝን የረበሸኝን ቪዲዮ ሀሳብ አስተያየት ላስቀምጥ በአዲስ ዓመት መጥቻለሁ። ሁላችሁም እንኳን አደረሳችሁ። መልካም አዲስ ዓመት። በርከት ያሉ ቪዲዮዎች ናቸው ዛሬ ይዤ የመጣሁት። የመጀመሪያው ቪዲዮ የምንነጋገርበት በዋነኛ ደረጃ ሀሳብ አስተያየቴን የማስቀምጥበት ቪዲዮ የጋሽ ቱፋ ቤተሰብ ቪዲዮ ነው። የገዳይ ቤተሰቦች መጥተዋል እዮሃ ሚዲያ ላይ ሸገር ሚዲያ ላይ ማለት ነው። እኔ ነግሬያቸዋለሁ ሀዘን ላይ ስለነበርኩኝና ፌቨን ኤደን እና በእምነት እስኪቀበሩ ድረስ መጠበቅ ስለነበረብኝም ነው ሪስፖንድ ያላደረኩበት። በዛ ላይ ደግሞ በቃ አልተዘጋጀውም ነበር። ለዛ ነው ሪስፖንድ ያላደረኩት። በዋነኛ ደረጃ ስለነሱ ነው የምንነጋገረው። በመቀጠል ደግሞ በዛው ማያይሽ ሌላ አላዘር ዋና ደግሞ ዛሬ ነው ያየሁት እዮሃ ሚዲያ ላይ ቀርቦ ነው እና ታሪኩን ሙሉን ገብታችሁ እዛ ላይ ትንሽ ያበሳጫል አዲስ ስለሆነ ማለት ነው። ግን በመጀመሪያ ደረጃ የምንነጋገርበት ቪዲዮ እነዚህን ሁለቱ ቪዲዮዎች ላይ ያለኝን ሀሳብ አስተያየት፣ ሴት ነኝ ለሴት ልጆች ላላችሁ በተለይ እዮሃ ሚዲያ ላይ ዲኤንኤ ለማድረግ ያሰባችሁ ሰዎች ካላችሁ ይጠቅማችኋል ብዬ አስባለሁ። እዛ ላይ ያለኝን ሀሳብ አስተያየት አስቀምጣለሁ። በዛውም ደግሞ ከዛውም ላይ ደግሞ ቀጥዬ ማለት ነው ስለ ባልታዛርና ስለ ገርል ፍሬንዱም ደግሞ የምለው የራሴ ሀሳብ አስተያየት የተሻለ ማለት ነው አለኝ፣ እሱን አስቀምጣለሁ። በመጨረሻም ደግሞ ማፈር ስላቆሙ ውርደትን ስለሚያበረታቱና ቅሌትን ስለሚከተሉ ፋሎ ስለሚያደርጉ ባለጌ ጋዜጠኞች እንኳን አይደሉም ዩቲዩበሮች፣ ባለጌ ዩቲዩበሮች ነው ያለኝን ሀሳብ አስተያየት የማስቀምጠው። ታዲያ ይሄ ቪዲዮ እንድንማማርበት ተብሎ የተዘጋጀ ስለሆነ ከታች ሀሳብ አስተያየቱን ሲያስቀምጡልኝ በአስተዋይነትና በጨዋነት እንዲሆን በአክብሮት ጠይቃለሁ። ወደ ቪዲዮ ግን ይዣችሁ ከመግባቴ በፊት ከዚህ በፊት እዚህ ቪዲዮ ላይ ይሄንን ልጅ እንድትተባበሩልኝ ጠይቄ ነበር እና ተባብራችሁልኛል። በጣም ነው የማመሰግነው። በዛም መሰረት ደግሞ አንዳንድ ሰዎች እግርህን አሳይተ ቪዲዮ ላክ ያላችሁት አላችሁ። እግሩን አሳይተ ቪዲዮውን ልኳል። ቪዲዮውን አስገባላችኋለሁ። ቪዲዮውን ግን ከማስገባቴ በፊት እናንተ ቪዲዮውን እስክታዩ ድረስ እኔ ምን አድርጌ እመጣለሁ። ከዚህ በፊት በዚህ ቪዲዮ ላይ ጣታችሁን እንዴት እንደምትንከባከቡ ሰርቼላችሁ ነበር፣ ግማሽ ድረስ ማለት ነው። ዛሬ የተቀረውን ነው የምሰራላችሁ። እዛኛው ቪዲዮ ላይ ያደረኩት መጀመሪያ በውሃና በቬነገር እጄን ዘፈዘፍኩት። ከዛ በኋላ በኤፕሰም ሳልት እና የመጀመሪያው 15 ደቂቃ ነው። ከዛ ቀጥዬ ሲሰበስፈው በኤፕሰም ሳልት እና በውሃ 20 ደቂቃ ዘፈዘፍኩት። ከዛ በኋላ ያለውን የሚቀጥለው ነው የምነግራችሁ ማለት ነው ዛሬ። እዚህ ውስጥ ምን አለኝ? እኔ ዛሬ ስላለቀብኝ ነው። ካላችሁ ኮኮ ሚልክ፣ ከሌላችሁ ግን ያው ሆል ሚልክ ቢሆን ይመረጣል። ፓስቸራይዝ ሆል ሚልክ ቢሆን ይመረጣል። እኔ እዚህ ውስጥ ምን አለኝ? ከዚህ በፊት የቀረኝ ኮኮ ሚልክ እና ያው ያለኝን ሚልክ ማለት ነው። ቆይ ላሳያችሁ። ይሄንን ሚልክ ነው የተጠቀምኩት። እሱን ሚልክ ትንሽ ስለነበረ ኮኮ ሚልኩ እሱን እዚህ ውስጥ አደረግኩና ለ20 ደቂቃ ዘፈዘፍኩት ማለት ነው። እና የእጄን የተጠቀምኩበትን
አልደፋውም ብያችኋለሁ። እግሬን ዘፈዝፍበታለሁ ብያችኋለሁ። እንደምታዩት እግሬን እንደዚህ አርጌ በቅድም መጀመሪያ እጄን በዘፈዘፍኩበት በቪነገሩና በኤፕሰም ሳልቱ እጄን ከዘፈዘፍኩ በኋላ እግሬን ነው መዘፈዝፍበት ብያችኋለሁ። እግሬን እንዲያርጌ ዘፍዝፌያለሁ ማለት ነው። አሁን እጄን 20 ደቂቃ በላይ ዘፍዝፌዋለሁ በወተቱ። እጄን አለቀልቅና ይሄንን እግሬን አለቀልቅና እጄን በውሃ ብቻ ነው ማለቀልቀው። እንደ ቅባት ነው የሚይዘው ላዩ ላይ ራሱ እና ይኸውላችሁ እጄን አለቅልቄ ቀይሬ ለእግሬ ደግሞ ተመልሼ እመጣለሁ። እናንተ እስከዛ ድረስ ቪዲዮውን እያያችሁ ትጠብቁኛላችሁ። አመሰግናለሁ። Thank you very much። ሰላም ስሜ ከማል አብራር እባላለሁ። ከዚህ በፊት ራሱ ቪዲዮ ለቅቄላችሁ ነበረ። አልጋ ላይ ከሆንኩኝ 6 ዓመት ሆኖኛል። መንቀሳቀስ አልችልም፣ ምንም መራመድ አልችልም። ያው ከዚህ በፊት የለቀኩት ቪዲዮ ላይ እግሬ አይታይም ስላላችሁ ዛሬ እግሬ ላሳያችሁ ነው። እግሬ ምን እንደሚመስል ላሳያችሁ ነው። ምንም መንቀሳቀስ አልችልም። አልጋ ላይ ከሆንኩኝ ወደ 6 ዓመት ሆኖኛል። ምንም መንቀሳቀስ አልችልም። በአንድ ጎኔ ብቻ ነው የምተኛው። እንደዚህ በጀርባዬ ነው የምተኛው እና ከዚህ በፊት የለቀቁት ቪዲዮ ላይ እግሬ አይታየም ብላችሁ ነበረ እና የሐኪሞች ቦርድ ደግሞ የጻፈልኝ ወደ ውጭ ጽፎልኝ ነበረ። ያንን ለማድረግ አቅሙ እንደሌለኝ ከዚህ በፊት ነግራችሁ ነበረ እና አሁንም የበኩላችሁ እንድታደርጉልኝ በፈጣሪ ስም ማጸናችኋለሁ። ያንን ማድረግ እኔ አቅሙ የለኝም። አልጋ ላይ ቤት ተዘግቶብኝ ነው የምውለው እና እባካችሁ ተባብራችሁ ከዚህ አልጋ ላይ እንድታነሱኝ ነው በፈጣሪ ስም ማጸናችሁ። ሁሌም ለምታደርጉልኝ ትብብር፣ ለምታደርጉልኝ ድጋፍ በፈጣሪ ስም አመሰግናችኋለሁ። ቀጥታ እኔን ማግኘት የምትፈልጉ በስልክ ቁጥሬ 0967098982 ወይም በ0925677064 የንግድ ባንክ አካውንት ቁጥሬ 1014 72 14 72 27 512 ከማል አብራር በሚለው ነው። ያው ለምታረጉልኝ ነገር ሁሉ ፈጣሪ ብድራችሁን ይክፈላችሁ። ያው ስማቸው መጥቀስ ማልፈልገው በጣም እኔን ሰፖርት እያደረጉ አሉና ፈጣሪ ይስጥልኝ። በጣም ነው የማመሰግናችሁ ለምታረጉልኝ። የቻላችሁም በአቅማችሁ በቻለው መጠን፣ ያልቻላችሁም በጸሎታችሁ እንድታስቡ በፈጣሪ ስም ማጸናችኋለሁ። ለቀና ትብብራችሁ ሁሉ ፈጣሪ ይስጥልኝ። አመሰግናለሁ። ስለተመለከታችሁልኝ ስላያችሁልኝ እግዚአብሔር ይስጣችሁ። በቃ ቀዝቃዛ ነው የምታደርጉት። ወተቱ ላይ የመጨረሻው ደረጃ ሲደርሱ ቀዝቃዛ ነው። ደስ ይላል። እንደዚህ ውጭ ላችሁ ምናምንም ደስ ይላል። ይውላችሁ እጄን ታጥቤው እንደዚህ ነው የሆነው። which is ልክ ቅባት እንዳለበት ማለት ነው። ታጥቤ ነው ሶክ ያደረኩት የነበረው። ላዩ ላይ ቅባት ይቀራል። እኔ ግን ያው በዚህ ያደርቀውና ከዛ ፊቴን አሞኛል አላልኳችሁ ሎሽኔን እቀባለሁ ማለት ነው። ለፊቴ ብዬ ነው ቶሎ ብዬ የማደርቀው። እጄን ልቀባ ስለፈለኩ ነው እንጂ በባዶ ነበር መሳጅ የምሰጠው እጄን። አሁንም ቢሆን ላዩን ብዙ አላደረኩትም፣ ውስጡን ብቻ ነው ያደረኩት የፊቴን ልቀባ ስለሆነ ማለት ነው። እስኪ ደርቅ መጠበቅ ስላልፈለኩ እና ሪኒው ሎሽኔን አንስቼ ያኛው ስላለቀብኝ ነው ይሄን አልነው ማነሳው። ቀስ እያልኩኝ ፊቴን እቀባለሁ ማለት ነው። እና ወደ ቪዲዮ ይዣችሁ ልሂድ።
ሰው የዛሬ ቪዲዮአችን የመጀመሪያ የምንነጋገርበት በዚህ በሁለቱ ቪዲዮ ነው ብያቸዋለሁ እና እዩሃ ሚዲያ ላይ ይዘዋቸው ሲመጡ ሁለቱም ህፃናት ልጆች አሏቸውና ዲኤንኤ አድርገዋል። ሁለቱም ህፃናቶች ልጆች በሴትና በወንድ መሃል በጣም ልዩነት አለ። ሲያድጉ ምን ያህል ኢፌክት እንደሚያደርጋቸው ማለት ነው፣ ላይፋቸው ላይ ምን ያህል ጉዳት እንደሚያመጣ እንድንነጋገርበት ብዬ ነው። እና ሴቶች ልጆች ያሏችሁ እና ወንዶች ልጆች ያሏችሁ እኩል አይደለም። ሴቶች ልጆች ብዙ ጊዜ አይታችሁ ከሆነ ሪሌሽንሽፕ ላይ እንኳን ሲጠየቁ ነበር የሚባለው ነገር ይገረሽብናል። መጥፎ ነገርም ቢሆን ሴቶች ላይ ሲሆን አሁን እዚህ ጋር ማስገባላችሁ ልጆች ሴቶቹም ወንዶቹም ባለጌዎች ናቸው። ግን ሴቶቹ ላይ ሲሆን ብዙ ብልግናቸው ነው እንጂ የታየው ታዝኖላቸው ምናምን አይደለም የተሰራው። እና ሴቶች ልጆቻችሁን ይዛችሁ መታችሁ ዲኤንኤ ስታረጉ ሲያድጉ የሞራልና የኤቲክስ የስብዕና ማለት ነው የስብዕና ችግር ይፈጥርባቸዋል። ያህ ማለት ሞሪሾ ማለት ነው። እዩሃ ሚዲያ ማለት sometimes ሞሪሾ ማለት ነው። ግን ያው ሞሪሾ ሁልጊዜ ዲኤንኤ ላይ ብቻ ነው የሚሰራው፣ ሪሌሽንሽፕ ላይ ዲኤንኤ ላይ ነው የሚሰራው። እዩሃ ሚዲያ ግን ሁሉም ነገር ላይ ነው የሚሰራው። እና አይታችኋቸው ከሆነ አሁን እነዚህ መተው ራሱ ይቅርታ ምናምን ሲጠይቁ ባልየው መቶ ይቅርታ ሲጠይቃት ዲኤንኤውን አድርጎ አብቅቶ እሷ እናት አባት እንደሆነ ሲያቅ እና ይቅርታ መጠየቅ ያለበት ቦታ ላይ እኛንም አላስደሰተንም። አይደለም ባለቤቱን ማለት ነው፣ አይደለም ይቅርና የልጁን እናት ይቅርታ የጠየቀበት መንገድ ተመልካቹንም አላስደሰተም። በደንብ በትክክል ይቅርታ መጠየቅ አለበት ብዬ አስባለሁ። በተለይ ደግሞ ልጁን በማይጎዳ መልኩ ማለት ነው። ገብቷቸዋል። ልጁ አድጋ ስታይ የሚሰማት ነገር ሪሌሽንሽፕ ላይ ከጓደኞቿ ጋር ያላት ነገር ላይ ምናምን ትንሽ ሊጎዳት ይችላል ነው። እና ሴቶች ስንሆን ደግሞ ሴቶች ልጆች ሲሆኑ በጣም ይብሳል፣ ከወንዶች ይብሳል እንደዚህ አይነት ነገር። ሴቶች ልጆች ያላችሁ እናቶች እዩሃ ሚዲያ ላይ መታችሁ ህፃናቶችን ዲኤንኤ የምታረጉ ሰዎች ባታረጉ ይመረጣል ብዬ ነው የማስበው። ለራሳችሁ ቤኔፊት ነው፣ ለልጆቻችሁ ስል ነው። እና እኔ ሴት ልጆች አሉኝ። ሴት ልጆቼን በዛ መልኩ በፍጹም ማሳለፍ አልፈልግም። በተለይ ሚዲያ ላይ ወስጄ ምናምን ማለት ነው በፍጹም። እናንተም ይጠቅማችኋል ብዬ ነው ለልጆቻችሁ። ለእናንተ ምናልባት ገንዘብ ልታገኙበት ትችላላችሁ፣ ገብቷችኋል፣ አባት ከሚባለው ሰው ምናምን ለጊዜያዊ ነገር። ግን ለልጆቻችሁ አድገው ውስጣቸው የሚቀር ጥያቄ ለምን የሚል ጥያቄ ይፈጠራል። መተው አይጠይቋችሁም፣ ግን ውስጣቸው ሁልጊዜ ለምን ይልና ይቀመጣል ማለት ነው። ኢቭን ፒክቸራቸውንም ሳታወጡ ራሳችሁ እንኳን መታችሁ ዲኤንኤ ብታደርጉ ልጆቻችሁ ላይ በዛ እድሜያቸው ለምን የሚል ጥያቄ ይፈጠራል። የነዚህ ግን የባሰው የእናንተ ግን የባሰው የልጆቹን ፎቶ ይዛችሁ እየመጣችሁ ይዛችሁ ፐብሊክ ላይ ወጣችሁ እና ይደብራል። ህፃናት ልጆችን ፐብሊክ ላይ ይዛችሁ ባትመጡ ጥሩ ነው ብዬ አስባለሁ። በተለይ በዲኤንኤ በኩል ማለት ነው ሞር ቤነፊት ታገኛላችሁ። ህፃኗን ልጅ ይዞ መጥቶ ቅልልቦሽ እየተጫወተባት ነው ቪዲዮ ላይ ሲያሳይ የነበረው። እና ህፃኗ ልጅ ስታድግ ለምን የሚለው ጥያቄ ቪዲዮውን ይዛችሁ ባትወጡ ይጠይቅባችኋል፣ ውስጣችሁ ያሳድራል። ልጆቻችሁን ፕሊስ ይዛችሁ አትምጡ። ወጥተህ ካንተ አባትየው ደግሞ ልጅህንም ሳቲስፋይድ በሚያደርግ ነገር ማለት ነው ልጅህ እንዳትጠይቅ አድርገህ ሚዲያ ላይ የወጣሁት በዚህ ጉዳይ ነው ምናምን ብለክ ባለቤትህንም በሚያስደስት መልኩ እኛንም በሚያስደስት መልኩ ልጅህንም ደግሞ እንዳትጠይቅ አድርገህ ማለት ነው ሪግሬት እንዳደረግክ አድርገህ ወጥተህ እዛው እዩሃ ሚዲያ ላይ ይቅርታ ልጄ ምናምን ብለህ ብትል ሊካካስ ይችላል። ያለበለዚያ ግን ፊውቸር ሜንታሊ ሪሌሽንሽፕ ላይ በትምህርት ቤት በኩል ያለው ላይ ምናምን ነገር ትንሽ ሴቶች ልጆች ላይ ይጠነክራል፣ ወንዶችንም ይጎዳል፣ ግን ሴቶች ላይ ይጠነክራል። እና ወጥተህ በደንብ አድርገህ ይቅርታ ብትጠይቅ ምናልባት ልታስተካክለው ትችላለህ ብዬ አስባለሁ። የሚቀጥለው ዝግጅቴ በዛው
አያይዤ ደግሞ ሳስቀምጥላችሁ በባልታዛር ጉዳይ ነው አይደል የምንነጋገረው። በዚሁ አያይዤ በባልታዛር ጉዳይ ነው የምንነጋገረው ብያቸዋለሁ። ባልታዛር መጥቶ እንደዛ ሲያወራ ዲቦራ ለምን መጣች? እኔ በጣም ነው የገረመኝ። ለምን መጣች ነው ያልኩት። እንዴት ይመጣል እንዴ? እንዲህ አይነት ነገር ሲወራ እኮ አይመጥናችሁም። እንደዚህ አይነት ነገር የማይመጥናችሁ ሴቶች ማለት ነው። እነሱ የሚሉት አይነት ሴቶች ከሆናችሁ ነው የምትመጡት። ባይዘዌ መጀመሪያ ሲመጣ በጣም ነበረ የገረመኝ እና ድፍረቱ ስላችሁ ብልግናው ድፍረቱ ምናምን ደነገጥኩኝ። የሰው ልጅ እንደዚህ ይላል እንዴ ምናምን ብዬ ሪሰርች ነው ያደረኩት። ወንዶች ስንት ሴት ያውቃሉ ምናምን የሚል ነገር ነው ሰርች ለማድረግ የጠየኩት እና በደንብ ዳታውን አውቄ ምናምን የመጣው ሳየውም ያው ታዝቤዋለሁ። ምን አይነት ውርደታም ነው። ወንድ ልጅ አያወራም። በቃ ወንድ ልጅ ሴት ካልሆነ አያወራም። እልም ያለ ባለጌ ነው። ተሻሽሏል ትላላችሁ እንጂ ምኑ ጋር የትኛው ጋር ተጸጽቻለሁ ብሎ ያለበት የቱ ጋር እንደተጸጸተ እንዳሳያችሁ አይዶን ነው። አሁንም የሚያምነው ሴት ልጅ አልፈልግሽም ሲሏት እንደሚፈልጓቸው ምናምን አይነት ነው። የሴት አይነት ደረጃ አለው። አልፈልግሽም ሲላት የምትወድ አይነት ሴት አለች። ስትወደድ የምትወድ ሴት አለች። ብዙ ነገር ስትመታ የምትወድ ሴት አለች ይባላል። እኔ እዛ ደረጃ አልደረስኩም። እኔ ሲወዱኝ እወዳለሁ፣ ቢጠሉኝ ደግሞ አልጠላቸውም። በቃ አይወዱኝም ማለት አጋጥሞኝ አያውቅም። አክቹሊ መጠላትም እኔ ምን እንደሆነ አይቼው አላውቅም እዚህ ሚዲያ ላይ እስክመጣ ድረስ ማለት ነው። ሰው እኔ አዲስ ነኝ ለእንደዚህ አይነት ነገር እና ሴት ልጅ ወደዛ ሲገፈትሯት ነው የምትወደው እያለ በሚዲያው ላይ እየጠራችሁት ማለት ነው። ኤቭሪ ሚዲያ ትክክለኛ ነገር እንደሰራ ሰው እና ተቀይሯል ያላችሁት የትኛውን አረፍተ ነገሩን ሰምታችሁ እንደሆነ በፍጹም አልገባኝም። ምክንያቱም መጥቶ መጀመሪያ ላይ ያወራው ወሬ በሙሉ እንዳለ ውሸት ነው። ብዙ ሴት አውቃለሁ አለ። የጠራው ሴት ግን ቁጥሩ ግን የቤት ልጅ የሚያሰኝ ነው እንጂ ምንም ቁጥሩ የሚደነቅ ቁጥር ሆኖ አይደለም። ወንዶች አይናገሩም ስለማይናገሩ ነው እንጂ ሁላቸውም ወንዶች ይሄ ልጅ ከሚያውቀው 3 እጥፍና 4 እጥፍ ያውቃሉ ብዬ አስባለሁ። ምክንያቱም ሴክስ ማለት ለሴት ልጆች ህይወታችን ነው። ለወንዶች ግን አጋጣሚ ነው። ምንም ማለት አይደለም ለወንዶች ልጆች እና በመቶ ያወራው ነገር ባይፖላር አለብኝ ያለው ውሸት ነው። ባይፖላር ያለበት ሰው 2 አይነት ፐርሰናሊቲ ይኖረዋል እንጂ የወሲብ ፍላጎቱ ደብል ወይም ምናምን አይጨምርም። አንደኛ አልጨመረም ብያቸዋለሁ በቁጥሩ እና አልጨመረም። መቶ ገና እንደዛ ሲበተረፍ እኔ ምንም አይነት ሴት ትመጣለች ብዬ ኤክስፔክት አላደረኩም ነበር። ግን ለምን መጣች? እኔ እንደዛ ብሎ መቶ ሲያወራ እኔ ማንም ይመጣል ብዬ አስቤ አልነበረም። ይመጣሉ አላልኩም። ሴት ማንም አይመጣም ብዬ ነበር ያሰብኩት። አሁንም እኮ አለ ብዬ አላምንም። ልጁ ድራማ ስለሚወድ ምን ያደርጋል መሰላችሁ? ማነው እዩሃ ሚዲያ ጋር የሚያውቃቸውን ሴቶች ያስደውልና አንድ የሚያውቃቸውን ሴቶች እመጣለሁ በይ ይላል። ነገሩን ለማጓተት ማለት ነው። ዳሴት ሌላ ማንም ሰው እንደማይመጣ እርግጠኛ ነኝ እንጂ ወንድ ልጅ በጤናው መጥቶ ከእንደዚህ አይነት ሴት ጋር ተኝቻለሁ ብሎ አያወራም። ወንድ ከሆነ ማለት ነው። ግን አንዳንድ ሴት አገረድ የሆኑ ወንዶች አሉ አይደለ? እነሱ ወንዶች ግን መጥተው ሚዲያ ላይ የሚያወሩትንም የሚያረጉትንም አያውቁ። ምን ልላችሁ ነው? ልጁ አልተቀየረም። ቢቀየርማ ከትራሴ በላይ የመጽሐፍ ቅዱስ ጥቅስ አይደለም ያለው። ለዛውም ደግሞ ፕሮቴስታንት ነኝ ብሎ እያለ የመጽሐፍ ቅዱስ ጥቅስ እንኳን አይደለም ያለው፣ የቱፓክ ጥቅስን ያለው ከትራሱ በላይ ማለት ነው። ኢማጂን ቱፓክ ጆይንቱን ጠቅልሎ እሱን ሊጠብቀው ሰው። ሌላ ደግሞ ምን አለ መሰላችሁ መጨረሻ ላይ እና እኔ ጸጋዬ ገብረመድህን ሲል ይሄ ልጅ ስለማን ነው የሚያወራው ብዬ፣ ማነው ደግሞ ስለማን ሰፈሩ ልጅ ነው? ስለ ጓደኛው ነው? ስለ ሩሜቱ ነው የሚያወራው ብዬ እና ጉግል ላይ ገብቼ ጸጋዬ ገብረመድህን ብዬ ጉግል አረጋዋለሁ።
ስለ ሎሬት ጸጋዬ ገብረመድህን ነው የሚያወራው። እንደው ተዋረድ ያዋርድ ዝም ብለህ መተህ የሀገራችን ባልታዛር እና መጥቶ በቃ ከፍ ዝቅ አርጎት ሲሄድ አይ ተዋረድ አንተ ልጅ ያዋርድ ብዬ ገረመኝ። በተለይ ደግሞ የገረመኝ የመጀመሪያውን ቪዲዮ ሰርቶ መጥቶ ልክ ሁለተኛውን ቪዲዮ ሰርቶ ሄጄ ካመንቱን አያለው በቃ እዮሃ ሚዲያ ከስተመር አገኘ ነው ያልኩት። በጣም ብዙ ከስተመር ነው ያለው በልጁ የተነሳ በዚህ ልጅ የተነሳ እያረገዙ የመጡ እዮሃ ሚዲያ ላይ ገና ይቀርባሉ። እንዴ እኔ እኮ ሞሪን እከታተላለሁ ምናምን ሲል ይሄ ልጅ ሞሪን ሊጀምር ፈልጎ ነው። ከዛ በኋላ ደግሞ ዲቦራ ስትመጣ አብረው ዩቲዩብ ሊከፍቱ ፈልገው ነው። ይሄን ሁሉ አስቤያለሁ እና እርግጠኛ ነኝ አሁን ደግሞ ይዟትም መጥቷል። አይቻለሁ የሆነ ቪዲዮ ላይ ማለት ነው በግ በጊዜው ይሁን something like that ብቻ እንደዛ አይነት ቪዲዮ አይቻለሁ። እና ሰው ምን ልላችሁ ነው ተነጋግረው የመጡበት ነገር ከሆነ ነው እንጂ ኖርማል ሴት ልጅ ጤነኛ ሴት ልጅ ኤሌገንት የሆነች ማደርን የሆነች ሴት ልጅ በፍጹም እንደዚህ አይነት ነገር ሲመጣባት ትሸሻለች። አይመጣም። ደረታችሁን ነፍታችሁ መታችሁ የባልታዛር ሚስት እኔ ነኝ አይባልም። ባልታዛር በቪዲዮ ቅርጾ አሳየ። ይሄኛው ደግሞ መጥቶ በትረካ ነገረን። እናንተ መታችሁ ሴቶቹ መታችሁ ስለኔ ነው የሚናገረው ካላላችሁ ልጃችሁ ስለናንተ ስለሱ እንደምትናገሩ አያውቅም። አባትየው ስለመጣ አይደለም ልጇን ያንተ አባት ነው የሚለው ፊገር ልጁ ላይ የሚያድረው። ዲቦራ ሄዳ ስለኔ ልጅ ነው የሚያወራው ስትል ነው ልጁ ስለሱ እንደሚወራ የሚያውቀው። እና ደግሞ ልጆቻችሁን ቢዝነስ መስሪያ ገንዘብ መስሪያ ባታደርጓቸው በጣም ጥሩ ነው። አሁን አይታወቃችሁም እናንተ ሲያድጉ ልጆቹ ናቸው። ልጆቹ ኮምፕሌን ሲያቀርቡ ነው የሚታወቃችሁ። እና እንደዛ አይነት ነገር ባታደርጉ ጥሩ ነበረ። ግን ያው ዲቦራ መታ ለልጇ እንደሚያዝን ሆና ማለት ነው። በፍጹም አታዝንለትም። ለልጇ ብታዝንለት ኖሮ ሲጀምር ጀምሮ አፉን እያስወለወለች ዲኤንኤ ሲሰጥ ነው ልክ እዚህ ሀገር እንዳሉት ነው እንደነሱ እንደሚያረጉት ነው ዲኤንኤ እያስመረመረች ቪዲዮ አስነስታ ይጣለችው። እና ውጭ የምትኖሩ ሰዎች ካያችሁኝ የትኛው ቤተሰባችሁ ሞሪ ላይ እንዴት ማሪ ሾው ላይ እንዴት ትፈልጋላችሁ? ማናችሁም አትፈልጉም። ማናችሁም ደግሞ ቤተሰቦቻችሁን እንደዛ አይነት ሾው ላይ ማየት አትፈልጉም። እና እንደዚህ አይነት ነገር ህፃናትን የሚጎዳ ነገር በዛ ላይ ደግሞ ፎቶዋቸውን ይዛችሁ እየወጣችሁ ኢማጂን ዲኤንኤ እየሰጠ ማለት ነው። በጣም ይደብራል። ለዛውም ገና ዲኤንኤ ሳይሰጡ ሳይረጋገጥ አባትነቱ እርግጠኛም ብትሆን ማድረግ የነበረባት ፕራይቬት ነበረ ማድረግ የነበረባት። ስለ ልጆቻችሁ የምታስቡ ከሆነ እንዲህ አይነት ነገር ፕራይቬት ነው የሚደረገው። እና በዚህ ላይ ብዙ የምለው ነገር ነበረኝ በባልታዛር እና በገርል ፍሬንዱ በኩል ማለት ነው። ግን ያው ብዙም ስለ እንደዚህ አይነት ነገር ማሰብም መጨናነቅም አልፈልግም። እነሱም ደግሞ ዞረው መጨረሻ ላይ የኢትዮጵያ ሞሪ ሾው ነው የሚከፍቱት፣ ሌላ አይደለም። ያም ደግሞ ካልሆነ ገና የሱ ቻናል ደግሞ ከፍቷል። እዛ ላይ ደግሞ 3 የወለዱ አሉ ካለ ይመጡና በቃ ዲኤንኤ ሆነ አልሆነ ቀጥታ አካሄዱ እንደዛ ነው የሚሆነው እንጂ ምን አይነት ወንድ ነው አሁን ዲቦራን ዴት ሊያደርጋት የሚችለው ብላችሁ አስባችኋል? ከሱ ጋር እንደዚህ አይነት ነገር አድርጋ ልጇን በዚህ አይነት ነገር ውስጥ አሳልፋ ምናምን ስለ ልጁ የማያገባው ወንድ እንደዚህ አርቆ የማያስብ ወንድ የሱ አይነት የራሱ የዚህ የባልታዛር አይነት ወንድ ካልሆነ ከዲቦራ ጋር በፍጹም ጤነኛ አእምሮ ያለው ሰው አለስ እንደዚህ አይነት ነገር ካላቆመች ማለት ነው። እንዲህ አይነት ቦታ ላይ መገኘት ካላቆመች she is not modern, she is not elegant። በጣም ጌሮ የሚባል ነገር የሚሰራው ነገር ነው የሰራችውና ብዙዎቻችሁ አደነቃችኋት አኳኳላችኋት ማለት ነው። እና ልጁም ቢሆን መጥቶ የመጀመሪያውን ቪዲዮ ሰርቶ ሁለተኛው ቪዲዮ ላይ ከሷ ጋር ሲመጣ አንዳንዶቻችሁ ካመንት ስትጥሉ እድሜ አታዩም። እና በብዛት እርግጠኛ ነኝ እዮሃ ሚዲያ ላይ የምትከተሉ ሰዎች ትልልቆች ናችሁ። እና ካመንት ስትጥሉ በራሳችሁ ቦታ ሆናችሁ ነው ካመንት የምትጥሉት።
እና በግድ ነው ዲኤንኤ አስጪ ዲኤንኤ ስጪ ምናምን ብላችሁ ዘረመለምን ምናምን ብላችሁ ዲኤንኤውን በሚዲያ ላይ ሐላል እንድትሰጥ ያደረጋችኋት። እና የማያገባችሁ ውስጥ ነገር ካመንት መስጠት ከሌለባችሁ ግዴታ የለውም። ካመንት አለመስጠት መብታችሁ ነው። ምን ልላችሁ ነው? ልክ እሱ መጥቶ ሁለተኛውን ከዲቦራ ጋር ተናግሮ ሲሄድ እዩሃ ሚዲያ ላይ ገብቼ ሳይ ካመንቱን ተቀይሯል። አስተሳሰባችሁ በአንድ ጊዜ ልጁ የተቀየረ መስሏችሁ ተቀይሯል። ደግሞ ያጽናናኝ መሰላችሁ ከካመንቱ ላይ ስማችሁ ደግሞ ሳነበው ካመንት የጣላችሁ ይሄንን ልጅ የደገፋችሁ ሰዎች ደግሞ ስማችሁን ሳነበው ዘቢደሩ ወዲበሉ ወዲያበሉ ደናደሩ ምናምን ነው ስማችሁ። ገፋ ቢል ደግሞ የተጨቆነው እንደዚህ የተከዳችሁ እንደዚህ ምናምን ነው የምትሉት። ይሄ የምትሳደቡትም አይነት ማለት ነው። ከታች መጣችሁ የምትሳደቡትም ሰዎች እንደዛ ናችሁ። ካመንት መጣል ከሌለባችሁ ምንም ነገር አንደርስታንድ ሳታደርጉ አንድን ነገር በራሳችሁ ቦታ ሆናችሁ ካላያችሁት ካመንት አትጣሉ። ኦቨርኦል ምን ልላችሁ ፈልጌ ነው፣ ማደርን የሆነች ኤሌገንት የሆነች ሴት እንደዚህ አይነት ቦታ አትገኝም። ባልተዛር ወይም ደግሞ ቢኒያም ወይም ደግሞ ዳንዋን መጥቶ እንደዚህ አይነት ቦታ ሲበተረፍ ማለት ነው። ወንድ ልጅ የማይሰራውን ስራ ሲሰራ ኖርማል የሆነች ሴት ጤነኛ የሆነች ሴት አትሄድም እንደዚህ አይነት ቦታ። ስለዚህ ዲቦራ በፍጹም መምጣት አልነበረባትም። ትክክል ነኝ አውቃለሁ አመ ማደርን ብላ የምታስብ ከሆነ መሄድ አልነበረባትም። እናንተ መደገፍ አልነበረባችሁም። ብልግና ነው የሰራችሁት። በዋነኛ ደረጃ ግን እንድንነጋገርበት የፈለኩት የመጀመሪያው ቪዲዮ የአቦቱፋ ቤተሰብን ነው ይዤላችሁ የመጣሁት። ራሳቸውን ያስተዋውቁናል። እስቲ ጋሼ ከርሶ ልጀምር፣ ራስዎትን አስተዋውቁልኝ። ጡፋ ባሻ። ድንበሬ ጡፋ። ብዙለ ጡፋ። አመሰግናለሁ። ይሃ ማለት ደግሞ በትክክለኛው ስታተሳቸው የኤደንንና ፌቨን አዱኛን እናት ገዳይ አባትና እህት ወንድም ናቸው። ወይም ደግሞ የነጋሽ አዱኛን እህት ገዳይ ቤተሰቦች ናቸው ማለት። በእነሱ ጉዳይ ነው ያለኝን ሐሳብ አስተያየት ላስቀምጥ የመጣሁት። እኔ ቤተሰብ ልክ እንደዛን ቀን ደንግጬ ከሐዘኔ ከምኔ ሁሉ ነው ውልቅ ብሎ ይወጣልኝ ማለት ነው። የሰዎቹ መምጣት ብቻ ሳይሆን የገረመኝ የጋዜጠኛዋ ማምጣት ነው የገረመኝ። እና ሳያቸው ሸገር ሚዲያ ላይ ነው የቀረቡት። ላስት ዊክ ዌድነስዴይ ነው መሰለኝ የቀረቡት እና እዚያ አገሬ ላይ አልነበርኩም። ለዛ ነው የቆየሁት እንጂ ወዲያውኑ ሪስፖንድ ባደርግበት በጣም ደስ ይለኝ ነበር። እና የገዳይ ቤተሰቦች መጡ። እኔ እኮ ለነገሩ ማፈር ያቆማችሁት አቆሙ ያልኩት በእውነት ነው ምላችሁ ባልታዛር መጥቶ ብልግና ሲያወራ ማለት ነው። ብልግና ስታበረታቱ በቃ ማፈር አቁመዋል ብያለሁ። ደረቷን ነፍታ ስትመጣ ዲቦራ በቃ ማፈር የለም ኢትዮጵያ ቀረ ማፈር ብያለሁ። ከዛ ሐዘን ላይ ነኝ ብያችኋለሁ። ተጽናንቼ ነው። እግዚአብሔር እኔን ያጽናና ፈጣሪ እናንተንም ያጽናናችሁ። ሳቅ ምናምን ካያችሁ አመስጋኝ ስለሆንኩ ነው ምስቀው እንጂ በጣም ሐዘን ላይ ነበርኩኝ። እግዚአብሔር የተመሰገነ ይሁን። እና የገዳይ ቤተሰቦች ማለት ነው የጋሽ ቱፋ ቤተሰቦች አባታችን ለዚህ ለደረሰበት ነገር እጅግ በጣም አዝናለሁ። እግዚአብሔር ያጽናው፣ ጽናቱን ይስጥ። ልክ እነሱ ሲመጡ ጉድ ነው ያልኩት እኔ። በቃ ማፈር እኮ እንዳቆማችሁ እኔ ስትመጣ ነው ያወቅኩት ብያችኋለሁ። ወይ ጉድ አልኩኝ። ምንድነው በቃ ማየት የማትችሉት ነገር የማትፈልጉትን ነገር ማየት የሌለባችሁንም ነገር ማለት ነው ስታዩት እንዴት ነው የሚያረጋችሁ? አንቀጠቀጠኝ ነው። እኔ እንደዛ ያደረገኝ ደግሞ የሟች እህት የሟች ወንድም እንዴት ምን ሊያረገው የሟች ቤተሰብ እህት፣ ወንድም፣ እናት፣ አባት እንዴት ሊያረገው እንደሚችል አስቡ። አፌል ሶሳድ እኔ በሰዎቹ አይደለም ያዘንኩት። ምንድነው እየተፈጠረ ያለው? የገዳይ ቤተሰብ ይሄ ማለት እኮ እዚህ ያለው ነጩ ቤተሰቡ መጥቶ ሲያወራ ማለት ነው። አስባችሁታል?
በየትኛው ዓለም በየትኛው ታሪክ ተፈቅዶለት ማለት ነው። እና መተውም ማለት ነው ከመጡ በኋላም ደግሞ ምን ሊሉ ነው ብያለሁ እኔ። ምንድነው ጥያቄያቸው ማለት የመጡት አሁንም ለምን እንደመጡ በጣም ነው ግራ ይገባኝ። አለስ የጋዜጠኛዋ ዘመድ ወይም ደግሞ ከፍለዋት ምናምን ካልሆነ ገዳይ ይዛችሁ መታችሁ ገዳይ የወሲብ አዲክትድ ምናምን ይሄ ሴክስ ምናምን የሚወድ ሰው በቃ ብልግና፣ ሌባ፣ አጭበርባሪ ምናምን ማበረታታት ትወዳላችሁ እና የገዳይ ቤተሰብን ይዛችሁ መታችሁ ቁጭ አርጋችሁ ታወራላችሁ። አባትየው እኮ የሚቀጣው እኮ ልጅቷን ስለገደለ ብቻ አይደለም እኮ ድጋሚ እንዳያረግ ነው ላይፍ የተፈረደበት። አሁን ወጥቶ እናንተ መታችሁ ብላ ይሪያራ ምናምን ነገር ብላችሁ ሰውየው ተፈቶ ቢፈታና ቢገል ምንድነው ዋስትናችሁ? እንዴት አርጋችሁ ነው የገዳይ ቤተሰብ ደረታችሁን ነፍታችሁ ይዛችሁ የምትመጡት? በጣም ነው የገረመኝ። ታዲያ ይሄን ቪዲዮ ስሰራ ኢሞሽናል ልሆን እችላለሁ፣ ፊዚካሊም ሜንታሊም ኢሞሽናል ልሆን እችላለሁ፣ ስፒሪቹዋሊም ኢሞሽናል ልሆን እችላለሁ እና አባባ ማለት ነው። አባባ መጀመሪያ በጣም ይቅርታ አድርጉልኝ። ይሄ መልእክት ለእርሶም ቢሆን ግን እዚህ ላይ እርሶን አልናገሩትም፣ ያው ለልጆቹ እያልኩ ነው የምናገረው፣ ግን መልእክቱ ለእርሶም ነው ማለት ነው እና በጣም ይቅርታ አድርጉልኝ። ትልልቅ ሰዎችም ትልልቅ ሰው ማክበር ምናምን አይደለም፣ እንደማይመጣ ያውቃሉ፣ ማወቅ አለባችሁ። ይሄ ሜንታላችሁ የሚነግራችሁ ነገር ነው እና ቪዲዮውን አየሁት። ሳየው በቃ ኦሮሞ ነን ምናምን ሲሉ ማልታቴ ያልኩኝ። በቃ ማልታቴ ማሊንጎቲ ጨጅዴኒ ምናምን ምንም በቃ ማልታቴ አይቦ ብቻ ገረመኝ። እንዴ አባገዳ ምናምን ያሉት መተው። ይሄ አባገዳም ከዚህ በፊት እንደዚህ አይነት ችግር አምጥቷል፣ ገብቷቸዋል እና በቃ ገረመኝ። ምንም መተው ያሉት ደግሞ ያው መጀመሪያ ቪዲዮን ስጀምርላችሁ ይሄ ማውራታቸውን ምናምን ልተውና የታዘብኩትን ልተውና ከእህትየው ነው መጀመርላችሁ። አባትየውን አልናገርም ብያችኋለሁ እና ምንድን ያሉት ምናምን ነገር ብዬ ልብ ብዬ ሰማሁት። ስሰማው ልጅቷ መጣችና እንዴት እንደገደላት ነግራን ሄደች። በቃ በአንድ ቀስት ነው የጣላት አለችን። የጣላት ብላ ነው የነገረችን። ገብቷችኋል? የቤተሰቦቿን ክፉነት የታሰረው ራሱ በጥፋቱ አይደለም ሊሉን ነው የመጡት። ሌላ ነገር ምንም ሊሉን አይደለም። በእህቱ በኩል የመጣችው ማለት ነው። የምታወራው የሩቅ ወንድሟ ስለ ወንድሟ መጸጸት በቃኝ ስላለ ስለዛ ነው የምታወራው እና ልጆቹን ይወድ እንደነበረ ማሳደግ ይችል እንደነበረ አይነት ነገር አድርጋ ነው የምታወራው እህትየው። ምንም ልትለን አልመጣችም። በአንድ ቀስት ነው ጣላት ነው ያለችን። ለዛውም ደግሞ ሽጉጥ ገዝቶ ተሳስቶ ሽጉጥን እኮ ገዝቶ ቡሌት ምናምን አድርጎበት እኮ ነው ተሳስቶ ነው የገደላት። ገዝቶ ኢማጂን ገንዘብ አውጥቶ ሽጉጥ ገዝቶ ምናምን ነው የገደላት ልትለን የፈለገችው። ባትመጡ ጥሩ ነበር። እንዳውም የገደላትን ሪዝን ጠቆም አርጋችሁን ነው እንጂ ሄዳችሁት የገደለበትን ሪዝን ባትመጡ ጥሩ ነበር። ገብቷል? ወንድምየውም እህትየውም አባትየውም ሁላችሁም ባትመጡ ጥሩ ነበር። መጣችሁ ግን ተናግራችሁ ሄዳችሁት ብልግና ነው እንጂ ምንም ነገር ምንም ስራ ዘር የሚያስጠራ ነገር አይደለም። አርጋችሁ ሄዳችሁት ዘር የሚያሰድብ ነገር ነው አርጋችሁ ሄዳችሁት። መጣችሁ ደግሞ የኦሮሞን ስም ባጠሩ። እናንተ የሰራችሁት ስራ የኦሮሞን ማህበረሰብ ህብረተሰብ በፍጹም ይወክላል ብዬ አልገምትም፣ እኔ አላስብም። ወንድምየው ጋር ደግሞ ስንመጣ ማለት ነው መጥቶ የጨነቀው እሱ ወንድምየው የጨነቀው አስገባላችኋለሁ እዚህ ጋር። መጀመሪያ እናትየውም በወንድማችን ወይ ደግሞ በእኛ ልጅ እጅ ስታርፍ በጣም ነው ያዘንነው። ይሄ ነገር በሱ እጅ ይሆናል ብለን በፍጹም አልጠበቅነው። በጣም ነው ያዘንነው። በእጃችን ማጥፋቱ በጣም ነው ያዘንነውና እሺ እግዚአብሔር ህይወቷን በዛ ቀን ያመ ለምንድን ነው በሱ እጅ በቃ ወንድምየው የጨነቀው በወንድሙ እጅ ማረፏ ነው እንጂ
ልጅቷ ማረፏ አይደለም የጨነቀው which is ፕላን ተደርጎ ነበር ማለት ነው። እንደዚህ ብለህ ካልክ መሞቷን ትፈልገው ነበር ማለት ነው። ከምታወራው ነገር የምታወሩት ነገርና መታችሁ የጠየቃችሁት ነገር ምንም ነገር አይገናኝም። መጀመሪያ የገዳይ ቤተሰብ ገዳይን መክሰስ አይችልም። የተገደለበት ነው መክሰስ። እናንተ እኮ የገዳይ ቤተሰብ ሆናችሁ አሳዳጊንና ገዳይን ነው ልትከሱ የመጣችሁት። ኢማጂን ለዛውም ደግሞ እንደዚህ አይነት አስጸያፊ ነገር እየተናገርክ ማለት ነው። ሶ አንተ ወይ ሌላ ሰው እንዲገላት ፈልገ ካልሆነ ያሳዘነክ ወንድምህ ብቻ ስለገደላት ነው እንጂ ልጅቷ ስለሞተች አይደለም ያሳዘነችክ። ሶ መሞቷን ፕላን አድርጋችሁ እንደነበረ በዚህ ኬዝ በሱ እጅ ይሆናል ብዬ አልገምትም ነበር። መሆኑ አይቀርም። ገብቷል? አባባልክን ነው መነግርክ። በሱ እጅ ይሆናል ብዬ አልገምትም ነበር። በሱ እጅ ስለሆነ አዝኛለሁ ማለት ሌላ ሰው አዘጋጅታችሁላት ነበር ማለት ነው። ወይ አንተ ወይ እህት አይ ዶንት ኖ ባትመጡ ኖሮ እንደዚህ ብዬ ሪስፖንድ አላረግም ነበር። ገብቷል? የሰው ስሜት መጠበቅ አለባችሁ። እናንተ የሰው ስሜት አልጠበቃችሁምና ከአባባል ነው ተነስቼ የተናገርኩት፣ ውሸት አይደለም። ሸገር ኢንፎ ላይ ደግሞ ገብታችሁ ማየት ትችላላችሁ። በመቀጠልም ደግሞ እሱ ያነሳው ጥያቄ የልጆቹ ስም መቀየርና አሜሪካን መምጣት ነው ያነሳው ጥያቄ። ባይመጡ ኖሮ አይሞቱም ነበር፣ አሜሪካ ባይመጡ ኖሮ አይሞቱም ነበር ብሎ ነው ያወራው። እና ልጆቹንም ደግሞ ሲወስዱ አለ ቤተሰቦች ስማቸውን ቀይረው ሳይነግሩ ለአባትየው ምንም ቢሆን ባዮሎጂካል አባት ነው። ባዮሎጂካል አባታቸው እናታቸውን ሲገል ልጆቹንም ነው የገደላቸው። አለቀ። የምን ባዮሎጂካል አባት ነው? የምንም እንጀራ አባት አይሻልም እንዴ? ካንተ ወንድም እኮ እንጀራ አባት ይሻላል። ስንት ኖርማል እንጀራ አባት አለ አይደል እንዴ? ያወራው ነገር it's unbelievable። በጣም የሚያስጠላ ነገር ነው። የማይመስል ነገር ነው። ሰውን የሚጎዳ ነገር ነው። ሰው እኮ አንድ ነገር አላይም ብሎ እኮ አርፎ ሲቀመጥ በግድ መታችሁ ሚዲያ ላይ ጎርጉራችሁ የምታሳዩት ነገር ይደብራል። እና አባትየው አባት መሆን አይችልም። ምክንያቱም ወላጅ እናታቸውን ነው ልጆቹ ፊት የገደለው። ለዛውም ልጆቹ ፊት እኮ ነው። ኢማጂን ምን አይነት ጨካኝ ሰው እንደሆነ ማለት ነው። አባታችን ለዚህ ለደረሰበት ነገር እጅግ በጣም አዝናለሁ። እግዚአብሔር ያጽናው፣ ጽናቱን ይስጣት። ግን ብሎም መተው እዚህ ላይ ሸገር ሚዲያ ላይ ከቤተሰቦቹ ጋር መተው ሁላችሁም ለተበተረፋችሁት ነገር በጣም ብልግና ነው የሰራችሁት። ብልግና መጨረሻ ላይ ደግሞ ጠቅለል አድርጌ ሳስቀምጥላችሁ የመጣው ማለት ነው ልጁ የመጣው ለፖሊስ ተናግራለች እና ፖሊስስ እንዴት እስካሁን አልደረሰላትም ብሎ ጭራሽ የአሜሪካንን ፖሊስ ደግሞ ስም ሊያነሳ ፈልጓል። እስቲ ቆይ እንዴት አርገት በምንኛ ነው ልትከሳቸው የምትፈልገው? ምን አድርገ ምን ታውቃለህ ስለ ልጆቹ የት መዋል ምናምን? ምኑን አውቀ ነው እንደዚህ አይነት ጥያቄ ስልታነሳ የምትችለው? ምንም ነገር መጠየቅ አትችልም አንተ ስለ ልጆቹ። ወንድም የሚቀጣው ደግሞ መቀጣት ስላለበት ስላደረገው ነገርና ድጋሚ ሲወጣም እንዳያደርገው ቢወጣ ማለት ነው። መውጣት የለበትም። እኔ በሆን እንዳውም ሁላችሁንም ነው ምላችሁ እዛ ጋር ያላችሁትን ጠቅልል አርጌ ከነ ዩቲዩበሯ ምናምን ነበረ እስር ቤት የምጨምራችሁ ሁላችሁንም። ምንም ምህረት የለኝም ነበር። አንድ ሰው አንድን ወንጀል ሰርቶ በህግ ተመጣጣኝ የተባለ ቅጣት ይጣልበታል። ግን ደግሞ ከምንም በላይ የህሊና ቅጣት ይከብዳል ብዬ አስባለሁ። ከዛ በቃ እድሜ ልክ ነው የተፈረደበት ያው አሰራሩም እኛ አናቅም። እድሜ ልክ ነው የተፈረደበት። ደግሞ እናታቸውን በጥይታቸው እንደገና እነሱን በጥይት መሞታቸው፣ አባት ደግሞ ይሄንን ሁሉ ነገር እስር ቤት ውስጥ ሆኖ መስማቱ በጣም ከባድ ነው። እና አታፍሩም ደግሞ ልክ ትክክለኛ ህግ ተዛምፏል ምናምን ብላችሁ ታወራላችሁ። መታችሁ የምታወሩት አይምሯችሁ ውስጥ የሆነ ነገር ተዛምፏል። ልክ እንደዚህ እንደ ባልታዛር እናንተ ናችሁ አሁን እዚህ ጋር የመጣችሁት ናችሁ። ባይፖላር ያለባችሁ ረስታችሁት ነው እንጂ ሀገር አይመክርም እንዴ? ለሄድ ነው ኢንተርቪው ሲባል ጋዜጠኛ ዩቲዩበሯ አይ ዶንት ቲንክ ኖርማል አትመስለኝም።
ሰው እንዴት አይመክርም? አትሂዱ ነውር ነው አይባልም እንዴ? እንደገና ምን አይነት ካሳስ ይክሰዋል ብላችሁ ነው የምታስቡት? ለሰራው ስራ ጥፋቱን ይቀጣል እንጂ ካሳ ልከናል፣ ይቅርታ እንዲያደርጉልን ጠይቀናል ምናምን የምትሉት ይቅርታም እኮ ቢያደርጉላችሁ እኮ ሰውየው እኮ ከቅጣቱ መቀጣት እኮ ምንም እኮ የሚያስቆመው ነገር እኮ የለም። በደንብ እኮ ነው የሚቀጣው። የሰው እናት ብቻ አይደለም የሚወሰደው። መታችሁ አሁን እናንተ እዚህ ጋር የተበተረፋችሁት ዘሩ አልቋልና በቃ ቅጣቱን ጨርሷል፣ አሁን ጸጸቱም ይበቃዋል እና እባካችሁ ይፈታ ብላችሁን የመጣችሁት። እንግዲህ ኢማጂን ጋዜጠኛዋ ይሄንን ነው ይዘሽ የመጣችሁ። በሌላ በኩል ደግሞ ሰው በጥይት ተመቶ ሲገደል ትመጪና ፍትህ ለከሌ ተመቶ ተገደለ ብለሽ ትንቦተረፊያለሽ። በጣም የሚያሳዝን ስራ ነው የሰራችሁት። ሰውን ኃጢአት ታናግራላችሁ፣ ሰውን ክፋት፣ መጥፎ ነገር ታናግራላችሁ። ግን ተናግሬያለሁ፣ ኢሞሽናል ሆናለሁ ብያለሁ አይደለ? ሰው ይቅርታ ታደርጉልኛላችሁ እና ወንድማችሁ የወሰደው ህይወት የሰው እናት ብቻ አይደለም የወሰደው፣ የሰው ልጅ፣ የሰው እህት፣ የሰው አክስት፣ የሰው ጓደኛ፣ የሰው ጎረቤት ሰው ነው የወሰደው። ከሰው ላይ ሰው ነው የወሰደው። ከሰው ላይ ሰው አይወሰድ። በጣም ኖር ነው። በእግዚአብሔርም ዘንድ ያስቀጣችኋል፣ በምድርም ላይ ደግሞ የምትከፍሉት ነገር አለ። ዝም ብላችሁ የሰው ነፍስ ከወሰዳችሁ በኋላ አባገዳ የያዘው አባገዳ ይዞታል። ካስ እንካካስ። እንዴት አድርጋችሁ ብታስቡት ነው ካሳ የምትካካሱት? የምን የተበደራችሁት ዕቃ ምናምን መሰላችሁ እንዴ? በካሳ በአባገዳ ምናምን ብላችሁ የምትሉት? ይሄ አባገዳ የሚባለውስ ደግሞ ቡድን ቢሆን ከዚህ በፊት የሃናን ልጅ ወስደዋል የምታስታውሱ ከሆነ እሷንም የእሷንም ልጅ አልመለሱም። የሚጠየቅ ከሆነ የሚጠየቋቸው ቡድኖች ደግሞ ሌላ ካሉ ምን እንደሆኑም አይዶን ነው። ለምንስ ደግሞ ይፈጠራሉ በዚህ ጊዜ? ማለት የባህላዊ አስማሚ አግባቢ ምናምን የተባልኩት ሌላ ቦታ ደግሞ ስጠይቅ አይ እንደ ጠንቋይ ምናምን ምን የተባልኩት በቃ እንደ ሀገሩ አምላኪ አምልኮ ምናምን ነገር ነው የተባለው። የማገባቸው ነገር ውስጥ የሰውን ህይወት የመሰለ ነገር ውስጥ አባገዳ ይበለን ይመርቀን ምናምን ብለን ነው ብላችሁ ሚዲያ ላይ ኢማጂን በ2025 እግዚአብሔር ያሳያችሁ በአባገዳ ልትመሩ ትመጣላችሁ። ማልታቴ ያልኩን ይሄንን ስሰማ ማሊንጀቲ ሙጫ በቃ ምንም እውቀት የለም ምናምን አልኩ። ገረመኝ። አልተማረም እንዴ ልጁ አልኩኝ። ልጁስ ሳይማር ደግሞ እኔ ዩቲዩበሯ ደግሞ ቢቀርብሽስ፣ ብሩ ቢቀርባችሁስ? እኔ እኮ ሰጣችኋለሁ። በእውነት ነው ምላችሁ። እንደዚህ የሰውን ሞራል ኤቲክስ የሚነካ ነገር ከምታደርጉ፣ የእናንተንም የሚያጨመላልቅ ነገር ከምታደርጉ በእውነት ነው ምላችሁ እኔ ሰጣችሁ ነበር። ግን ምን ዋጋ አለው? እናንተም ደፍራችሁ አትጠይቁም። እንደዚህ አይነት ነገር ከማረግ ብላችሁ you choose the bad way፣ መጥፎ መንገዱን ነው የምትፈልጉት የምትመርጡት። እና ይደብራል። በፍጹም መምጣት አልነበረባችሁም። መታችሁ ሰው ማስቀየምም የሰው ቁስልን መነካካት አልነበረባችሁም። እዚህ እኮ ያለው ሰው ምንም ነገር አልፈልግም ብሎ አርፎ ተቀምጧል። ዝም ብለሽ አምጥተሽ ይሄን ሁሉ ፒክቸር እንደዚህ ግጥም አድርገሽ እኔ ቀይርላቸዋለሁ ግጥም አድርገሽ አምጥተሽ ዩቲዩብ ላይ ስታጫውቱ ትንሽ አይደብራችሁ? very bad ነውር ነው። በመጨረሻም ደግሞ እንድንነጋገርበት የፈለኩት ስለነ ዛሬ ነው። እኔ ያየሁት ዛሬ ነው። ኦፍ ኮርስ እዮሃ ሚዲያ ላይ ነው የቀረበው እና እቺ ልጅ ነች የቀረበችው። ግን ይሄ ልጅ ነው ባለ ሌባው ይሄ ነው እና ስሙ ሳሚ ነው። እዮሃ ሚዲያ ላይ ነው የቀረበው። ከዚህ በፊት ሳሚ የሚባል ሌባ መጥቶ ሰርቼበት ነበር እና እሱ መስሎኝ ድንግጥ ነው ያልኩት። አረ ሌባ እንዴ! አረ ፕሮፌሽናል ሌባ ነው ያልኩት እሱ መስሎኝ። ግን እሱ አይደለም። እሱም ወዲያው ሲጠይቀው እሱ አይደለም ሲል ተንፈሳልኩኝ። ግን ሌባ ሳሚ የምትባሉ ሰዎች ግን በሙሉ ሌባዎች ናችሁ እንዴ? ዘንድሮ ደግሞ የሆነ ጊዜ ቴዲ የሚባል ሀስለር ነው ምናምን ሲባል ነበር።
ወይም ደግሞ ፒምፕ ነው ምናምን ሲባል ነበር። ሳሚ የምትባሉ ደግሞ አሁን ዘንድሮ ሌባ ብቻ ነው እንደምትሆኑት። እኔ ጭራሽ እዮሃ ሚዲያ ደግሞ አሁን ደግሞ ጭራሽ ሌባ በመርከብና በአውሮፕላን ደግሞ ሌባ ይዞ መጣ አልኩኝ። ሌላ ሌባ ሳሚ የሚባል ሌባ። ይሄንን ደግሞ አንጠልጥለ መቼ ነው የምታመጣልኝ እያልኩኝ እየጠበቅኩ ነው። ግጥም አድርጎ በማያገባው እኮ ነው የገባው። ምን አገባክ? ሌላ የምትፈልገውን ነገር ኖሮ ካልሆነ ምን አገባክ? የሰው ዕቃ ይዘክ። ይሄ እኮ አሁን ያደረከው ነገር እኮ ሳሚ የምትባለው ሌባው ልጅ ማለት ነው። ካያችሁ አድርሱልኝ። ሙልጭ ያለ ሌባ ነው። አይናውጣ ሌባ እንዴ! በስፖንሰር ሌባ ማለት ነው። ልክ ህፃናቶችን አግተው አፍነው ይዘው $1 ሚሊዮን አምጡ ምናምን የሚሉት ሰዎች አሉ አይደለ? እነሱን እኮ ነው ይሆን እቃዋን ይዞ ብር አምጪ። ሌላ ምንም ማለት አይደለም። ስራው አይደለም፣ አይመለከተውም። እና የማይመለከተው ነገር ውስጥ ገብቶ አሁንም እኮ አለምሰገድ ሲጠይቀው ድርቅናው ነው። መቼስ አለምሰገድ እንደዚህ አይነት ነገር ስታዘጋጅ ማለት ነው ሆፕፉሊ እንደዚህ አይነት ኬስ ስትይዝ ሎየሮች ይኖርሃል ብዬ አስባለሁ። እና የልጅቷን ኬዝ በሎየር አጣድፈ እኔም በሆነ አግዛሃለሁ። የዚህን ልጅ ካርጎ ማዘጋትና የልጅቷን ገንዘብ ማስመለስ የምትችሉ ከሆነ እኔ ራሴ አግዛሃለሁ። ምንም አያገባውም። ኬዙ አይገናኝም። ራሱ ልጅቷን ዳይሬክትሊ ጠይቃት እንጂ አንተ በማያገባ ገብተ የልጅቷን ገንዘብ በፍጹም መውሰድ አልነበረብም። ይሄ አይን ያወጣ ሌብነት፣ ፈጣጣና በቃ ምንም ግጥጥ ያለ ሌብነት ነው። የሰው ገንዘብ ነው። በዚህ ቪዲዮ ላይ ናግ ያረገኝን የታዘብኩትን ቪዲዮ አስገባላችኋለሁ። እኔ ደግሞ እስከዛ ድረስ እቃዎቼን ምናምን የግሪን ቅድም እጄን የሰራውበትን ወተት አልደፋውትም ብያችኋለሁ። የቀረኝን ወተቶች 1-2 ቀን ኤክስፓየርድ የሚያረጋለው ሬጉላሩንም ኦርጋኒኩንም ሁሉንም ደባልቄ እግሬን ከ30 ደቂቃ በላይ ዘፍዝፌበታለሁ ማለት ነው። አሁን አለቅልቄ ምናምን እመጣለሁ ማለት ነው። ቪዲዮውን ተከታተሉ። ያም ሰው ግለሰብም አሁን ለምሳሌ ልክ ነህ። እኔ አሁን በጣም ደስ ያለኝ ነገር የሆነ ሰው እንዳይበደል ገንዘቡን ይዛበት እንዳትሄድ የሄድክበት ርቀት ጥሩ ነው። እንዳያችሁት ነው እንግዲህ አይስክሪም እየበላው ነው ማዋራችሁ። በጣም ይቅርታ እና አለምሰገድ ጥሩም ነው ትክክል ነው የሰራው ብሎ አድንቆታል። እንግዲህ እንደዚህ አይነት አይናውጣ ሌባ ማለት ነው። ምን ልላችሁ ነው የምታበረታቱት? ባለጌ ሌባ እንደነገርኳችሁ ማለት ነው። በቃ አይናውጣ ደፋሪ እንደዚህ አይነት ነገር ነው የምታበረታቱት። አሁን ይሄ ልጅ ምኑ ላይ ነው ጥሩ ነገር የሰራው? አይስክሪም በጣም እወዳለሁ እና ምኑ ላይ ነው ጥሩ ነገር የሰራው ብዬ በጣም ነው የገረመኝ። ጥሩ ማለት ምን እንደሆነ ካላወቃችሁ ነው እንጂ ጥሩም ነገር አይደለም የሰራው፣ ትክክልም አይደለም የሰራው። ፍጥጥ ያለ ፈጣጣ ሌባ ነው ይሄ። በልጅነቴ ብትቀጭኝ ኖሮ በእንቁላሉ ጊዜ ነው ምናምን ብትቀጭኝ ኖሮ አያድግብኝም የሚባለው አይነት ነገር ሌብነት ነው እንጂ ትክክለኛ ነገር አይደለም። የሱ ስራ ቢሆን ኦኬ፣ የሰራው ስራ ማለት ነው። ስራው ካርጎ መላክ፣ እቃ መላክ ነው። የልጅቷን እቃ ይዞ ግን ገንዘብ መልሺ ማለት ለዛውም በማያገባው ልጁ መጥቶ መልስ መስጠት መጠየቅ ይችላል። ባለቤቱ ከሷ ገንዘብ የወሰደውን ምንም የሚመለከተው ነገር የለም። እና አለምሰገድ እንደዚህ አይነት ብልግና ባታበረታታ ጥሩ ነው ምናምን እያልክ ባታበረታታ ጥሩ ነው። ሌላ ደግሞ ከልጁ ላይ ያገኘሁት ቪዲዮ አለ አስገባላችኋለሁ። እሱን ታያላችሁ። ከራሱ ቪዲዮ ላይ ነው ያገኘሁት። አሁን እኔም እንደዚህ ሰርቼ ያልፍልኛል እላለሁ አይደል? ይሁና የዛሬውስ ለጠላትም አይስጥ። የምሬን ነው የምላችሁ፣ ለጠላትም አይስጥ። ያላችሁበት የሥራ ድርሻ ላይ ዝም ብላችሁ ታመኑበት። ከታመናችሁ እግዚአብሔር ከዚህ አንስቶ ለትልቅ ያመጣችኋል። አሁን ሁሉም ሰው እኔ ለምሳሌ ሹፌር ነኝ፣ ግን እንዴት ነው መክሊቴን ማወቅ የምችለው ይላል። ሹፌርነት ላይ ዝም ብለህ ተግተህ ስራ። እግዚአብሔር ከዚያ በኋላ ወደምትፈልገው ትልቅ ነገር ከዚያው እንዴት እንደሚያነስህ ያውቃል። የድረስ ቋጣሪ ለሆናችሁ ማዳም ቤት ለምትሰሩ ቅመሞች 5-10 ሳንቲም አስወደድክ ብላችሁ
እየሄዳችሁ እቃችሁን ለምትበሉ እንዳያችሁት ነው። እንዴት አምናችሁ አመስጋኝ ላልሆነ ሰው እቃችሁን እንዴት እንደምትልኩም እግዚአብሔር ይወቀው። እና ልጁ ሲጀምር ጀምሮ አመስጋኝ አይደለም። ባለው ህይወት እንኳን የሚያማርር ሰው የሰውን ይወስዳል። ሲጀምር ጀምሮ ማለት ነው። እንደዚህ አይነት ሰው ያመናችሁ እቃችሁን ለምን እንደምትሰጡ I have no idea። በመቀጠልም ደግሞ በዚህኛው ጋር ደግሞ ሆኖ መገኘትን ያላያችሁበት ሰው የመጀመሪያው ሰው ቢሆን ደግሞ ቪዲዮን አያጠፉትም። አንዳንድ ጊዜ ሰዎች ራሳቸው ላይ ሆነው ሳይገኙ ሰው ላይ እጃቸውን ያነሳሉ፣ ወይም ደግሞ የሆኑ ይመስሉና በዛ ነገር ውስጥ ለሰው ይታያሉ፣ ግን ውስጣቸው ሌላ ሰው ነው። እንደዚህ አይነት ሰው ማመን ይከብዳል፣ በጣም ከባድ ነው። አሁን የሚለው የራሱን ስራ ያላወቀ ሰው ለእናንተ ነው እኮ መልእክቱን የተወላችሁ። ይሄ የኔ ጌታ በቃ እንዳሰጣት ጎበዝ የምትሉ አላችሁ አይደል? አብራችሁ ወሮ በሎች። አንዳንዶቻችሁ ምናልባት መታችሁ አሁን እዚህ ጋር መልስ ሰጥቶበታል ምናምን ልትሉ ትችላላችሁ። እኔ መልስ መስጠቱ አለመስጠቱ አይመለከተኝም። እኔ የሚመለከተኝ ምን አገባው፣ መልስ የሚሰጠው ይህ ልጅ ነው፣ እሱ አይደለም። እሱም ደግሞ መልስ የሚሰጠው ብር ተወሰደብኝ በሚል ነው እንጂ በገንዘብ በእቃ አይደለም የሰጠ። ምንም የማይሄድ ነገር ነው የምታወሩት። አንዳንድ ጊዜ እኮ መታችሁ የምታረጉት ነገር እኔ እንዳውም ይውላችሁ ከዚህ በኋላ ለነገሩ እዩሃ ሚዲያን ማየት ከነባልታዛር በኋላ እሷ መጥታ ስታደንቋት ካየው በኋላ አይ በቃ ሁለተኛ ላይ ብዬ ትቼ ነበር። ግን አንዳንድ ጊዜ ደግሞ ስታስቡት አንዳንድ ሰዎች ሳያውቁ የሚቀሩ ሰዎች አሉ። አሁን በቃ ድርቅ ብሎ መጥቶ ማለት ነው ሚዲያ ላይ ድርቅ ብሎ መጥቶ በማገባው ነገርም ገብቶ አሁንም ይመለከተኛል አይነት ነው። ምንም አይመለከትም። ሌባ ነክ፣ በጣም ሌባ ነክ አንተ። መቼስ እዩሃ ሚዲያ እንደዚህ አይነት ሌባ የምታስይዝበት መንገድ ሎየር ምናምን ይኖርሃል። በጣም ብዙ ሰው ይተባበራል በዚህ ጉዳይ። እኔም ራሴ ይተባበራለሁ። አስሎንጋስ የሱን ካርጎ አዘግተክ ገንዘቧን የልጅቷን ገንዘብ ተቀጥቶ ለዛውም ስላቆየባት ማለት ነው። እሷም የምትቀጣው ነገር ካለ ትቀጣለች፣ ግድ የለም። ተቀጥቶ ነው መመለስ ያለበት እንጂ ዝም ብሎ የልጅቷን ገንዘብ ብቻ አይደለም መመለስ ያለበት፣ ያለፋበትንም ነው። ሰው እንደዚህ አይነት ሌባዎች ዝም እያላችሁ ነው የሚያድጉት። ይሄ እኮ ከኪድናፕ ምንም ነገር አይተናነስም። ሌቨሬጅ ማለት ነው። ሌቨሬጅም ልትሉት አትችሉም። በማያገባው ነው የገባው። መልስ ሰጥቷል ምናምን የምትሉ ሰዎች ካላችሁ እኔ መልሱን መመልከትም አይገባኝም። የኔ አቋም ምን አገባው አያገባውም። መግባቱ ራሱ እንትኑ ራሱ ኬዙ ራሱ አያገባውም። መሀል መግባት አልነበረበትም። ሲጀምር ጀምሮ ስለገባ ብቻ መቀጣት አለበት። አለም ሰገድ ይሄንን ልጅ አንጠልጥለ ወስደ የሆነ እስር ቤት ማስጨመር አለበት። እሱም ብቻ አይደለም ለነገሩ ብዙ ናቸው። እና ይሄ ሌባ ልጅ ነው። አንዳንዶቻችሁ ያመናችሁ ቃችሁን ልትልኩ ትችላላችሁ። በዚህ አመናችሁ አትላሉ። ደግ አረገ ሌባ ነው ምናምን የምትሉ አላችሁ። ሁሉም ነገር በህግ ነው። እንደዚህ አይነት ህገወጥ ሌባ ደግሞ አይቻላቅም ማለት በሌብነቱ ኮርቶ ሌብነቱን ደግነት አድርጎ የሚኖር ማለት ነው። ሌብነት በውክልና ነው ያደረገው፣ ሌላ ምንም ነገር አላረገም። አታበረታቱት ልጅን። አለም ሰገድን ጥሩ ስራ ነው ብለህ ካበረታታከው ሌባ፣ ባለጌ፣ እብድ፣ ቀውስ፣ ገዳዮች ምናምን እያመጣችሁ አታበረታቱ። በመጨረሻም ደግሞ የምናገረው ስለ ባለጌዎቹ ዩቲዩበሮች ነው የምናገረው። ማፈር ስላቆሙት እንዲህ አይነት ነገር ስለሚያበረታቱት ማለት ነው። እነሱ ብቻ አይደሉም። ያው ግን ሰሞኑን አይኔ ያረፈው እነሱ ላይ ስለሆነ ነው። ብዙ አሁን ስላየዋቸው ሰሞኑን አይኔ እነሱ ላይ ስላረፈ ነው እንጂ ሌሎችም አሉ ባለጌዎች፣ ለገንዘብ ብለው የማይሰራ ስራ የሚሰሩ ማለት ነው። ዳሎል ጋር ስመጣላችሁ ባልታዛርን ይዞት ሲቀር
ምን አድርጓል ብሎ ነው? አንድ ወንድ ልጅ እኮ ሀገሩን የሚያስጠራው በእግዚአብሔር የሆነ ወርቅ ይዞ ዋንጫ ይዞ ተሸልሞ ነው ሀገሩን የሚያስጠራው። አንድ ጎበዝ ወንድ ማለት ነው፣ ጥሩ ወንድ ለቤተሰቡ ደና ነገር በማድረግ ነው ስሙን የሚያስጠራው። ሚዲያ ላይም ሲቀርብ ለየሀገሩ ወርቅ ምናምን ይዞ ነው አሸንፎ ሮጦ የሚሆን ተጋድሎ ተደባድቦ አሸንፎ ነው ሀገሩን የሚያስጠራው። በየከተማው ሄዶ ዘረመለመላውን ለበተነ ወንድ እና አባትነቱን አልቀበልም ብሎ ላለ ወንድ፣ ሴት ልጅ ለሚገፋትን ወንድ ነው የምትወደው ብሎ የሚል ወንድ ይዞ መምጣት ወንድነት ነው ወይስ አንተም እንደሱ ሴታ ሴት ሆነ ካልሆነ እሱን ይዞ መምጣቱ ወንድነትን አይደለም የሚያሳየው፣ አንተም የሱ ቢጤ ሴታ ሴት መሆንን ነው የሚያሳየው። ዳሎል ኢንተርቴይንመንት ባልታዛርን ይዘክ መምጣትክ ትልቅ ስራ አይደለም የሰራው፣ የወንድ ልጅ ስራም አይደለም የሰራችሁት። መታችሁ ደግሞ የመከራችሁት የምትመክሩት ሴትን ነው። አም ግላድ የኔ አይነቶቹን ሴቶች አይደለም የምትመክሩት። ዴፊኒትሊ እሱን አውቃለሁ። የኔ አይነቶቹ ሴቶች አክቹሊ አይዋያችሁም። እኔ በእርግጥ አለፍ ብዬ አይቼዋለሁ። ምክንያቱም ቪዲዮውን ሪያክት ላረግበት ስለፈለግኩ ማለት ነው። የባልታዛርን የሴት ልጅ ቫልዩ ደረጃ አለው። የሴቶች እኮ ደረጃ አለው። ሁሉም ሴቶች አንድ አይነት አይደሉም፣ እኩል አይደሉም። እኔና ማንች ዲቦራ አንድ አይደለንም። እኔ የባልታዛር ገርል ፍሬንድ አይደለሁም ሲጀምርም ጀምሮ ማለት ነው። እንዲህ አይነት ነገር ጋር ደግሞ ስሜ ቢነሳ በፍጹም አልቀርብም፣ አልመጣም። ሰው ኳሊቲ ይለያያል፣ የሴት ልጅ ኳሊቲ ይለያያል። እና መተክ የመከርከውም እናንተ የምታውቁትን አይነት ሴቶች ምናምን ይዛችሁ ነው የመጣችሁት። ስለ ሴት ልጅ ነች እንጂ ወንድ ልጅ መናገር አለበት ብዬ አላምንም። this days አንዳንድ ሰዎች አይታችሁ ከሆነ ሴት ልጅ ማስወረድ የለባትም ምናምን ብሎ ወንድ ልጅ ሆኖ ሽንጡን ይዞ ቆሞ ይከራከራል። አዚፍ አርግዞ እንደሚያውቅ አምጦ እንደሚያውቅ ነው ማለት ነው። በማያገባው በእኛ ላይፍ ላይ ምን አይነት ስቃይ ውስጥ እንደምናልፍ የምናውቀው እኛ ነን። በዛ ውስጥ ገብተው ካመንት የሚሰጡ ወንዶች አሉ። ይገርመኛል። የራሴ ከምለው ሰው ጀምሮ እዛ ነገር ላይ ካመንት ይሰጣሉ እና ትንሽ ግራ ያጋባል። ይሄ በሴት ልጅ ወንድ ልጅ እንዲህ ነው ሴት ልጅ እንዲህ ነው የሚሉት ሰዎች ጨለልቲዎች ትንሽ የአእምሮ ችግር አለባቸው ብዬ አስባለሁ። እና ይዘኸው መምጣት ምንም አስተማሪ ነገር አይደለም ያረከው ለቪው ምናምን ብለህ ካልሆነ ወይም ደግሞ አንድ አይነት ሃይማኖት ተከታዮች ስለሆናችሁ ካልሆነ ይዘኸው መምጣት አልነበረብህም። ደና ነገር አይደለም ለህዝቡ ያስተማርከው። ብልግና እንደሚያፈምስ ከባለጋችሁ እንደዚህ አይነት ታሪክ ይዛችሁ ከመጣችሁ እኔ ጋር አቀርባችኋለሁ፣ እኔ አበረታታችኋለሁ እያልክ ነው እንጂ ምንም ወይም ደግሞ የነዚህ ጋር ያረከውን ጥፋት ለማካካስ ምናምን የሚሆን መስሎክ ነው እንጂ አይሆንም፣ አያካክስም። የባሰ ነው እያባስከ ያለው ሰው። በሁለተኛ ደረጃ ደግሞ አሁን ለምሳሌ መሰረት የገዳይ ቤተሰብን ይዘሽ የመጣሽው አንቺም አትሊስት የተገደለባቸውን ቤተሰቦች አይደለም ይዘሽ የመጣሽው፣ የገዳይ ቤተሰብ ነው ይዘሽ የመጣሽው። እዚህ ሀገር ብትሆኚ የነ ፌቨንን እና የነ ኤደንን ቤተሰብ አልነበረም የምታቀርቢው ማለት ነው። የገዳዩን ቤተሰብ ነበር የምታቀርቢው። በቃ ቦታ ነው የተቀያየረው እና የሚያስጨበጭብልሽ ነገር አይደለም ይዘሽ የመጣሽው። እንዴ እሺ ስቱፒድ ምናምን ያልኩት እኔ ሳየው እንዴ ምንድነው እኔ ነኝ ያበድኩት ወይስ እነሱ ናቸው ያበዱት? ምንድነው ያልኩት። በጣም ነው የገረመኝ። የፈረስና የከብት ካካ ላይ የበቀለ እንጉዳይ እየበላችሁ እየመጣችሁ የማይሰራ ስራ ትሰራላችሁ። በቅጡ ብሉ። ያለበለዚያ አንዳንድ ጊዜ የሰራችሁትንም ራሱ ትጠራጠራላችሁ። እኔ ነኝ እንደ የሰራሁት ትላላችሁ፣ በልኩ ካልበላችሁ ማለት ነው። ሰው ለገንዘብ ብላችሁ እንደዚህ አይነት ነገር አትስሩ። የስንት ሰው ስብዕና ነው በዚህ ስራሽ። የገዳይ ቤተሰብ ይዘሽ መጣሽ። ሰው ዋት ምን ይደረግ? በቃ አንቺም ለቪው ነው የሰራሽው፣ እሱም ለቪው ነው የሰራው እና ምንም ያደረግሽው ነገር የለም። ጥሩ ነገር አይደለም የሰራሽው።
እኔ እኮ ንቀት ነው ወይስ ድፍረት ነው? አንዳንድ ጊዜ እንደዚህ አይነት ነገር የምትሰሩት እንደዚህ አይነት አይናውጣ ባለጌ ምናምን የሚያናድደኝ ኬስ ሳይ ብዙ ጊዜ እዩሃ ሚዲያ ላይ የሚሆን የትም ቦታ ስሜቴን ሳልጠብቅ የሰው ስሜት ሳልጠብቅ ልናገር እንዴ እላለሁ። ግን አንዳንድ የሚያውቁ ሰዎች የማያውቁ ሰዎች ይኖራሉ ብዬ ነው እንጂ በተለይ ይሄ አሁን ይሄንን ልጅ ደግፈው ምናምን የሰሩ ሰዎች ጋር ሳይ ካሁን በኋላማ በቃ ዝም ብዬ ነው የምናገራቸው ምናምን እላለሁ። ምክንያቱም ከታች መጥተው የሚጥሉትን ካመንትና አስተሳሰባቸውን ሳይ ማለት ነው። ስለዚህ እናንተ ባለጌ ዩቲዩበሮችና ይሄ ባለጌ ሌባዎች ሌባ አሁን ይሄ ሌባው ልጅ እዩሃ ሚዲያም ቢሆን እንደዚህ አይነት ሌባ እያመጣ የምታበረታታው ጨማምረክ እነዚህ ሌቦቹን ሌባ ዩቲዩበሮቹን የገዳይ ቤተሰቦች ምናምን ነግሬያቸዋለሁ። ጥርግርግ አድርጌ ነበር እኔ እስር ቤት የምጨምራቸው ባለጌዎች ናቸው። ለዛሬ ልላችሁ የመጣሁት ይሄንን ነው እና እባካችሁ ብልግናችሁን በቅጡ አድርጉት። ሁሉንም ነገር ለገንዘብ አታድርጉት፣ አትንገብገቡ። በቃ ይቅርባችሁ። እግዚአብሔርን የማያስደስተው ነገር ይቅርባችሁ። ደስታችሁን አይሰጣችሁም። the only way ደስታችሁን የምታገኙት እግዚአብሔርን በመፍራትና እግዚአብሔርን የሚያስደስተውን ነገር በማድረግ ነው። ሁለታችሁም ዞር ብላችሁ ብታዩት እግዚአብሔርን አያስደስተውም ያደረጋችሁት ነገር። ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበር። ሰዓታችሁን ወስዳችሁ ጊዜያችሁን ሰጥታችሁ ስለተከታተላችሁኝ እጅግ ከልብ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ቅን ቤተሰቦች እግዚአብሔር ያክብርልኝ። ሰላም እደሩ። ባባይ